ሰላም ቤተሰብ እኔ ዳኒክ እንዲባላለሁ እንግዲህ ብዛችሁ የምታውቁኝ በጥበበ ሰለሞን ቲክቶክ አድረገጥ ላይ ካለፈው ከሁለት ዓመት በፊት ኢንተርቪው ሰጥቻለሁ። ኢንተርቪው የሰጠሁትም ስለ ሱስ ነው። ይህ ደግሞ ሁለተኛው ኢንተርቪው ነው ማለት ነው። እና እንግዲህ ያንን ኢንተርቪው እና የዛሬ ያለሁበትን ኢንተርቪው እንግዲህ አይቶ መረዳት ይቻላል ማለት ነው። ሱስ ምን ያክል የሰውነት ልጅ እንደሚበክል፣ እንደሚጎዳ፣ እንደሚያቦሳቅል አይቶ እንግዲህ ለእናንተ መተው ነው። ያን ከዛ አይታችሁ መረዳት ትችላላችሁ ማለት ነው። ሱስ እንግዲህ መጥፎነቱን አስተያየት መስጠት ትችላላችሁ ማለት ነው። ያው ራሳችሁ እና እንግዲህ እኔ ከ32 ዓመት ያላነሰ በሱስ ዓለም ውስጥ ገብቼ ስሰቃይ የነበርኩ ሰው ነኝ እና እኔ ከዚህ ሱስ ለመዳን ይህን ሱስ ለመቅረፍ ያልወጣሁት ያልወረድኩትኝ አገርም ያልሄድኩበት አገርም አልነበረም። ግን ትርፌ ምንድነው መሰላችሁ? ገንዘብ መክሰር ነው። ገንዘብ ነው እንጂ ከሰርኩ ምንም መፍትሄ አላገኘሁኝም ነበር። ግን ከዕለታት አንድ ቀን አንድ ጓደኛዬ ምን ይለኛል፣ እንዴት እንደዚህ ሆነ መከራ እንተ ያለ እንዴት እንደዚህ ሆነ ትቸገራለህ? ጥበበ ሰለሞን የሚባል እኮ የባህላዊ መድኃኒት ባርደስ ኻና አለ ብሎ ሲነግረኝ አላመንኩኝም። እውነት ለመናገር እኔ መቀለድ ነው እንጂ እውነት ነው ብዬ አላመንኩም ነበረ በሰዓቱ። ግን ያው እሱ ጓደኛዬ ስለጎሰጎሰኝና በየቀኑ ሂድና ይህንን ሱስህን አስቀርፍ ብሎ ስለነገረኝ ወደዛ ጎራ ብዬ ያየሁትኝ በእውነት ከጠበቅኩት በበላይ ነው የሆነብኝ። በ3 ቀን ውስጥ ሱሴ ተቀርፎልኝ ወደ ቤቴ ተመልሼ ይኸው ከዛ ሱስ ነፃ ሁኜ ይኸው የሁለተኛ ኢንተርቪውን እያደረኩ ታዩኛላችሁ ማለት ነው። እና እንግዲህ በመጀመሪያ ጥበበ ሰለሞንን እግዚአብሔር እድሜና ጤና እንዲሰጥልኝ ምኞቴ ነው። እግዚአብሔር እንደዚህ ያሉትን ሰዎች እንዲያበዛልንና እንዲያበረታታልን ሁልጊዜም ጦለቴ ነው። ከዚህ በመቀጠል ይሄው ይህን ጓደኛዬን ደግሞ እኔ ከዚህ ሱስ ነፃ እንዲሆን ላደረገኝ ውድ ጓደኛዬ ያው እግዚአብሔር ጤናና እድሜ ለሱም እንዲሰጥልኝ እጦልታለሁ ማለት ነው። ሁልጊዜም ምኞቴ ነው ማለት ነው። እንግዲህ በዛን ጊዜ ያየሁትኝ በቃ ብዙ ጓደኞቻችን ብዙ እህቶቻችን ከዛ ቦታ ከተለያየ ሱስ ይወገዳሉ ማለት ነው። ከተለያየ ሱስ ይፈወሳሉ ማለት ነው። እና ያው መልካም ሰዎች ከዚህ ሱስ የወጡ ሰዎች የሚፈወሱ ሰዎች ሰብሰብ ብለን ከአንድ ላይ ሆነን ለምን እኛ ያገኘነውን ጥሩ ነገርና በጎ ነገር ከዚህ ሱስ የወጣንበትን ምክንያት ወደፊት መጠን እንዴት እንደኛ ለሚቸገሩ መከራ ለሚያዩ የጋን መብራት ሆነው ለሚኖሩ ውድ ወንድሞቻችን ውድ እህቶቻችን በጠቅላላ ቤተሰቦቻችን እንዴት ወደፊት መጠን የሆነ ነገር አንፈጥርም ብለን ዛሬ እግዚአብሔር ፈቅዶ እግዚአብሔር ብሎ አሙታት ሆክማት ሽለሞ የሚባል ድርጅት አቋቁመናል ማለት ነው። ይሄው እነዚህ በጎ ወንድሞቻችን አሁንም ቢሆን የሚረዱ ከዛው ከጥበበ ሰለሞን ሆነው የሚረዱ በበጎ አድራጎት የሚረዱ የተለያዩ ሰዎችን በተለያየ ቦታ እየሄዱ እያመጡ ለመፈወስ የሚረዱ ውድ ወንድሞቻችን እህቶቻችን ከአንድ ላይ ሰብሰብ ብለን ይህን አሁን ያልኳችሁንን አሙታ አቋቁመናል ማለት ነው። እና እኔውም ይሄው ወደፊት መጥቼ ይህንን የሚነግራችሁ እንግዲህ እነሱም ደግሞ ከጊዜ በኋላ እያንዳንዳቸው እየመጡ እንደሚነግሯችሁ እርግጠኛ ነኝ። ያሳለፉትን መከራ ያሳለፉትን ሁኔታ እንደሚነግሯችሁ ወደ ኋላ አልልም። እና ሆኖ አሁን ይሄ አሙታ የተቋቋመው በነሱ ኃይል ላይ ነው ማለት ነው።
ከዛም ደግሞ ያው እንግዲህ እኛ ከሱስ ዓለም የነበርነን ከአንድ ላይ ሁነን ይህንን ነገር ስለከፈትነን አሁንም ይሄ ድርጅት የሚውለው ለሱሰኛዎች ነው ማለት ነው። በተለይ ወላጅ አልባ፣ ቤተሰብ አልባ፣ እህት ወንድም አልባ፣ ገንዘብ አልባ ለሚሰቃዩ ከዚህ ሱስ ለመውጣት ለሚፈልጉ ይህ ድርጅታችን ያው ለነሱ መፍትሄ ይሆናል ማለት ነው። እነሱንን በያሉበት እያደነ እያመጣ እያከመ እስከ ስራ ድረስ ለመፍጠር ይውላል ማለት ነው። ከዚህ በመቀጠል ያው ያላችሁት ሰዎች የምትሰሙ የሚታዩ ይህንን ቲክቶክ የምታዩና የምትሰሙ በቲክቶክም ሆነ በተለያዩ ፕላትፎርሞች የምታዩ የምትከታተሉ ውድ ወንድሞቼ ተጎናችን እንድትሆኑ ምኞቴ ነው። ያው በትህትናም ጠይቃለሁ ማለት ነው። እና አሁን ይሄ አሙታ የተቋቋመው ያው እንግዲህ በሱሰኛዎች ስለሆነ ያው እኛው ሱሰኛ ከሱስ ዓለም የነበርነን ሰዎች ስላቋቋም ነው ይህንን አሙታ የምንረዳው ሱስ ያለባቸውን ይሆናል ማለት ነው። እና ውድ ወንድሞቼ አሁንም ተጎናችን እንዳትለዩ፣ ተጎናችን እንድትሆኑ በተለያዩ ነገሮች እንድትረዱነን በትህትና እንጠይቃለን ማለት ነው። እናመሰግናለን። ሰላም ሁኑልኝ።